ፍራቻን ለዘላለም ማስወገድ ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። ነገ እኔና እሷ ምን ልንሆን እንችላለን? ልከዳ እችላለሁ፣ ላልወደድ እችላለሁ፣ ላልፈለግ እችላለሁ። የማትሆንህን ሴት ትሆነኛለህ ብለህ ማለት ይሄ ደፋር መሆን አይደለም። መከዳት የሚፈሩ ሰዎች አሉ፣ አለመወደድ ስሜት የሚሰማቸው ሰዎች አሉ። ይሄ ግልጽ ሲነገራቸው አንተ ልክ አይደለህም መባልን የማይፈልጉ ሰዎች ለምን አልለመዱትማ? የማያውቁት ነገር ያስፈራል። አንዳንድ ቦታ ላይ ዛሬ የ14 ዓመት ሕፃን ሳይቀር እማምነው ነገር ልክ ነው ወይ? እውነት እግዚአብሔር አለ ወይ? ሁሉ ነገር ላይ ደፋር ሆነ ትችላለህ ወይ? ለህይወት አደጋ የሆነችን ሴት ወደ ህይወት ስትመጣ ያችን ሴት መቀበል አለመቀበል መካከል ላይ ደፋር ልሁን ብለው ወስነ እንደዚህ ህይወቱን ያን ፍራቻ ማስወገድ ትችላለህ። የምትፈራ ሴት ትፈራለች። መፍራት ደግሞ ስታቆም ማመን ትጀምራለህ። የምታስፈራ ሴት ታስፈራለች። እንደው ማልፈራ ሰው ቢሆን ይሄ የውሸት ቃል መግባት ካልሆነ በስተቀር ሰው ሆኖ አለመፍራት አይቻልም። ትፈራለህ። ሰላም ጤና ይስጥልን። እንዴት አላችሁ? ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። ፍራቻን ለዘላለም ማስወገድ ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። ዓለም ከተፈጠረ እስከ ዛሬ ድረስ እንግዲህ ጌታ ራሱ በመጽሐፍ ቅዱስ ፈራ ወይ ደግሞ ተጨነቀ ይላል። ሰው ሆኖ ፍራቻ በህይወት ዘመኑ ያልነካ ወይ ደግሞ ለወደፊት የማይነካው ወይ ደግሞ በተፈጥሮ የማይፈራ ሰው እዚህ ምድር ላይ በጣም ሕፃን ከምትባለው አንስቶ በጣም ትልቅ በእድሜ አዛውንት ነው እስከሚባለው ድረስ የሚያስፈራው ነገር ይለያያል እንጂ የማይፈራ ሰው የለም። ደፋር ነኝ የሚለው ሰው ራሱ ምናልባት ስለሚፈራ ነው ደፋር ነኝ የሚለው፣ ወይ ደግሞ ፍርሃትን ማስወገድ ስለሚፈልግ ነው ደፋር ነኝ የሚለው፣ ወይ ደግሞ ደፋር ለመባል ነው አንዳንድ ነገሮችን የሚያደርገው እንጂ በተፈጥሮ የማይፈራ ሰው የለም። ይሄንን እንደ ሙያዊ ነገር እንየው ከተባባል አይምሮአችን ሰውነታችን ለማያውቀው ወይ ደግሞ አደጋ ይፈጥርብኛል ብሎ ለሚያስበው ከባድ ነገር የሚሰጠው የስሜታዊ ግብረ መልስ ነው ፍራቻ። አደጋ ያደርስብኛል ብሎ ለሚፈራው አደገኛ የመብረቅ ድምጽ ቢሰማ የማይፈራ ጀግና የምትሉ ሰው የለም። አደጋ ይፈጥርብኛል ሰውነታችን አይምሮአችን ወይ ደግሞ ችግር ይፈጥርብኛል ብሎ ለሚያስበው ነገር የሚሰጠው ምላሽ ወይ ደግሞ ግብረ መልሱ ፍራቻ ይባላል። ይሄ ለሶስት እንግዲህ ብዙ ጊዜ ለሁለት ወይ ደግሞ ለሶስት ይከፈላል። ብዙ ጊዜ በተደጋጋሚ የሚታወቀው በሕክምና በተለይ በሶስት የሚከፈለው ነው። በሶስት የሚከፈለው ማለት በተፈጥሮ የሆነ ሰው ተፈጥሯዊ ነገር ይፈራል። ለምሳሌ መሬት መንቀጥቀጥ፣ ጦርነት፣ መብረቅ፣ ምናልባት መሞትን ሊሆን ይችላል። ሞተ ስለማታውቅ ሞትን ትፈራል። ሞትን ብትፈራም በራሱ ምንም ችግር የለም። የተፈጥሮ አደጋን ይሄ የሚያስፈሩ የሆኑ ተፈጥሯዊ የሆኑ የሚያስፈሩ ነገሮች ሞተ ስለማታውቅ ሞትን ትፈራል። በዛው መጠን ደግሞ መፍራት የማይገባን ግን የምንፈራቸው ነገሮች አሉ። መፍራት አይገባንም ግን እንፈራቸዋለን። ለምሳሌ ምን አይነት ፍራቻ ብላችሁ ካላችሁ ነገ እኔና እሷ ምን ልንሆን እንችላለን? ልከዳ እችላለሁ፣ ላልወደድ እችላለሁ፣ ላልፈለግ እችላለሁ። ብትፈለግም አያሳስብም፣ ባትፈለግም አያሳስብም። ግን አይምሮ ያንን ነገር ይፈራል። መፍራት የማይገባን ግን የምንፈራቸው የመጀመሪያዎቹ በጣም መፍራትም የሚገባን ግን የሚያስፈሩ ተፈጥሯዊ የሆኑ ናቸው። በዛ ቀጥሎ ደግሞ ያለው የሚያስፈሩን ግን መፍራት የሌለብን ዝም ብሎ አይምሮአችን ወይ ሰውነታችን ወይ ከልምድ ወይ ደግሞ ከልጅነታችን ከደረሰብን ነገር አንፃር የምንፈራቸው ግን ማስወገድ የምንችላቸው። ለምሳሌ እውነታን ተከትሎ ለምሳሌ አይጥ የምትፈራ ሴት ትኖራለች። ኪሳራ የሚፈራ ሰው ይሄ መተቸትን የሚፈራ ሰው አለ። መናቅን እንዲህ መደረግን የሚፈራ ሰው አለ። ከለመዱት ህይወት መውረድ የሚያስፈራቸው ሰዎች አሉ። ከለመዱት ህይወት ይሄ የሚታይ ፍራቻ አለ አይደለ? ይሄ የምታየው ነገር የሚያስፈራ እንደዚህ አይነት ፍራቻ። በተፈጥሮ ደግሞ ምንም ነገር የሚያስፈራ ነገር በሌለበት ቦታ መፍራት ማለት ነው። ምንም በሌለበት አንደኛው ምክንያት አለ፣ አንደኛው ተፈጥሯዊ ነው፣ አንደኛው ደግሞ አይምሮ ላይ ፈጥረ ምንም ነገር ምን ይሉኝውን ብለህ መፍራት። አይምሮ ላይ ፈጥረ አይምሮ እየፈጠረብህ ወይ ደግሞ ካለበት ሰውነት ካለበት አይምሮ ካለበት ልማድ ከገጠመ ነገር የተነሳ የምትፈራቸው ምንም ያልሆኑ ግን ኖርማል የምትፈራቸው በሶስት መንገድ ከፍለን እናያቸዋለን። እንደዚህ አይነት ሰው ነገሮች እንግዲህ ሶስት መንገዶች ናቸው። አለመፍራት ይቻላል ወይ? በጣም ብዙ ሰው እንደው ደፋር በሆን ደስ ይለኛል፣ እንደው ማልፈራ ሰው ቢሆን። ይሄ የውሸት ቃል መግባት ካልሆነ በስተቀር ሰው ሆኖ አለመፍራት አይቻልም። ትፈራለህ። ሰው ሆነ የምትፈራቸው ነገሮች አሉ፣ የምትደፍራቸው ነገሮች አሉ። ያንተ ህልውና ላይ፣ ያንተ ህይወት ላይ፣ ያንተ ነፍስ ላይ፣ ያንተ ስጋ ላይ የመጣን ነገር ፈጽሞ አለመፍራት አትችልም። የተፈጥሮ የሆኑ ማንም የሚፈራቸው እንደ ሞት ያሉ፣ እንደ መሬት መንቀጥቀጥ፣ እንደ ዓለም ፍጻሜ፣ ነፍሴ ገነት ትገባለች፣ ሲኦል ትገባለች፣ ሃይማኖቴ ልክ ነው ልክ አይደለም፣ ዛሬ የ14 ዓመት ሕፃን ሳይቀር እማምነው ነገር ልክ ነው ወይ? እውነት እግዚአብሔር አለ ወይ? እኔ ግን ከሞትኩ በኋላ ምንድነው መሆነው? እሳት አይቻለው፣ እሳት እንዲህ ካቃጠለኝ ገሃነም እንዲህ ነው ወይ ብለው ቢፈሩ ሰዎች አሉ። ይሄ ጤናማ ፍራቻ ነው። በተፈጥሮ ይሄን አለመፍራት አትችልም። የትኛውም ሰው ይሄን አለመፍራት አይችልም።
በዛው መጠን ደግሞ ማስወገድ የምንችላቸው ፍራቻዎች አሉ። ይሄ የኛ ጤና ላይ የሚመጡ የኛ አይምሮ የኛ ሰውነት ላይ የኛ ህልውና ላይ የሚመጡ ምን ፈራቸው ነገሮች እነዛን ማስቀረት የማንችሉ የሚያስፈሩ የዓለም ህዝብ የሚፈራቸው ነገሮች ናቸው። የዓለም ህዝብ የዓለም መጨረሻ ያስፈልገው የዓለም ህዝብ ከሞት በኋላ ያለው ህይወት ያስፈራቸዋል ከመንፈሳዊ ነገርም ስለሚገናኝ። አንዳንዶቹ ደግሞ ይሄ ካሉ አሁን ከገጠመን ነገር አንፃር የምንፈራቸው ምናልባት ገንዘብ ከኪስ እየጎደለ ሲመጣ ቤት ልቀቅ ስትባል አልፈልግሽም ሲልሽ አልፈልግህም ስትል እነዛ ነገሮች ሲገጥሙን የምንፈራቸው ፍራቻዎች አይምሮአችን ላይ ፈጥረን ደግሞ የምንፈራቸው ፍራቻዎች አሉ። ኖርማል ፍራቻ ምንም ነገር ባልተፈጠረበት ቦታ ምንም ነገር ካለማወቅ የምትፈራው ፍራቻ ከእባብ ሰው ልጅ ይበጥባል ግን እባቡን እንዳይነድፈኝ ብሎ እባቡን ሰው ይፈራዋል በተፈጥሮ ለምን ፈራው አይልም። ይሄ ፍራቻው ደግሞ እየተደጋገመ ሲመጣ መጋፈጥ የሚገባን መሸሽ የሚገባህን አለም ደግሞ በሌላ መንገድ ማስወገድ የሚገባህን እሱን ባለማድረግ ራስው ፍራቻው እየተደጋገመ ሲመጣ ጭንቀት አይምሮ ላይ ይፈጥራል። ቶሎ ከፈታው ቶሎ ያን ነገር ይሁን ፊክስ ካረከው ወደ ሌላ የማደግ እድሉ አናሳ ነው። ቶሎ ማትፈታው ከሆነ የገንዘብ ማጣትም የሪሌሽንም የትዳርም የልጅ ሁኔታም ያንተና የልጅ ያንተና የሚስት ያንተና የሆነ ነገርም ቶሎ ማትፈታው ከሆነ ወደ ሌላ መልኩ ነው የመቀየር አቅም አለ። ከዛ በኋላ ሌላ ህመም ይፈጥርባል እሱ ራሱ ለምን ከፍራቻው እየበዛ እየተደጋገመ ከሄደ ጭንቀት ስለሚሆን ጭንቀቱ ደግሞ ሌላ በሽታ ይዞ ስለሚመጣ ዞሮ ምንድነው እሱ ይሄንን ማስወገጃ መንገድ ምንድነው? እንግዲህ ፍራቻን ማስወገጃ ደፋር መሆን ነው ወይ? ሁሉ ነገር ላይ ደፋር ሆነህ ትችላለህ ወይ? ለህይወት አደጋ የሆነችን ሴት ወደ ህይወት ስትመጣ ያችን ሴት መቀበል አለመቀበል መካከል ላይ ደፋር ልሁን ብለው ወስነ እንደዚህ ህይወቱን ያን ፍራቻ ማስወገድ ትችላለህ። የምትፈራ ሴት ትፈራለች፣ የምታስፈራ ሴት ታስፈራለች። የምትፈራ ማለት ባህሪዋ፣ አስተዳደጓ፣ ሰውነቷ፣ ስሜቷ የሆነ ነገሯ የሚያስፈራ ይሄን ደፋር ሆነ በቃ ይሄ ችግር የለውም በእምነት ሁሉ ነገር ይስተካከላል። ኦፍ ኮርስ ይስተካከላል በዛ ደረጃ እምነት ካለ። ደፋር በመሆን ግን ማታስወግዳቸው ነገሮች አሉ። ይሄ በመፍራት ብቻ ችግሩን የምታስተካክለው ይሄ ተፈጥሯዊ ጤናማ ይሆኑ። ለምሳሌ እኔ መኪና አነዳድ ላይ በጣም የሚቀብጥ ሰው አውቃለሁ። በጣም የሚቀብጥ እግዚአብሔር ይቅር ይበል። ሰው ላይ መፍረድ አለ። ሰው እንደዚህ ይፈጥናል እንዴ? በተለይ በዚህ ዘመን በዚህ አጋጣሚ ምናልባት ካልሸማችሁ ሹፌሮች ከሆናችሁ ያው ተጠንቀቁ። አሁን ላይ ሰው ከገጨ 6 ወር መንጃ ፈቃድ አንጠቀይ። በቅርብ አንድ ከስተመር ያማከርኩ ነበር እና ትዳሩን የፈታው ትዳሩን ያጣው በ6 ወር የሚመለስ መንጃ ፈቃድ ነበር። በጣም ረጅም ጊዜ ፈጀ። አጋጣሚ ሰው ገይቶ ያ ሰው ሞቶበት መንጃ ፈቃድ ተነጥቆ ማለት መበያው እኔ ለዛ ነው አንድ ነገር ላይ ብቻ እንትን እንዳትሉ። ይሄ እንዴት ልበልባችሁ አንድ ነገር ግግም ብሎ ቁጭ ማለት አለ አይደለ? በጣም ይቅርታ ስለቃሉ አንዱ ነገር ላይ ብዙ እንጀራ የምትበላ ሰው እዚህ ጋር እዛ ጋር አንዱ ነገር ብቻ የምታከውና ህይወት ላንተ አንዱ እሱ ብቻ ነው። ያቺ ነገር ፌል ስታረግ መንጃ ፈቃዷን ስትነጠቅ የት ትገባል? መፍራት የሚገባ ነገር አለ። የሚያስፈራ ባህሪ ያላትን ሴት በመፍራት ነው። የሚያስፈሩ ነገሮችን በመፍራት ነው። እንግዲህ መጋፈጥ የለብንም ወይ ብላችሁ ብትሉ መጋፈጥ ያለብን ነው የምንጋፈጠው። መጋፈጥ ያለብህን ትጋፈጣለህ። መፍራት የሚገባህን ግን ትፈራለህ። መፍራት በሚገባ ቦታ ላይ ማትፈራ ከሆነ ያ በስፒድ ሲነዳ እንደነበረው ሰው እባክህን ተጠንቀቅ። አሁን እንዲህ አይነት ችግር የለብኝም ደፋር ሲባል ሰምተህ አታውቅም ምናምን አለ ነው። እንደዛ አይደል። አሁን ያ ሰው እግር ውስጥ ብረት አለ። መኪናው የሚነዳው መኪና አባዶላ ነው። መኪናው በጣም አደገኛ እንደውም እሱንም ራሱ እግዚአብሔር ቸር ስለሆነ ነው እግዚአብሔርን ያተረፈው። አደገኛ አደጋ ነው የደረሰበት። እግሩ በቃ ደቀቅ ነው ያለው። አሁን ብረት ውስጥ ነው ያለው። እና ደፋር መሆን እዚህ ቦታ ነው ወይ ነው? እዚህ ቦታ ደፋር አትሆን። የማትሆንህን ሴት ትሆነኛለህ በለ ማለት ይሄ ደፋር መሆን አይደለም። ይሄ በመፍራት ኦኬ ልክ ነው። ይሄ ነገር መፍራት ጤናማ መፍራቻ ነው። ፍራቻው ራሱ ጤናም በሶስት መንገድ ይከፈላል ብያቸዋል። አንዳንድ ተፈጥሯዊ የሆኑ ፍራቻዎች አሉ። አንዳንድ ደግሞ በምክንያትም እንፈራቸው ነገሮች አሉ። ለሶስት ከፍለ በመፍራት እንትምትለዋለ፣ በመጋፈጥ የምትለዋለ፣ መፍትሄ በመፍጠር ደግሞ የምትጋፈጠዋል። በሶስት መንገድ። አንደኛው መፍትሄ መፍጠር። ለምሳሌ ገንዘብ ማጣት የሚያስፈራ ከሆነ መፍትሄ ፍጠርበት። ወራዊ ገቢ ለወር አይበቃኝም ይሄ ነገር የሚያስፈራ ከሆነ መፍትሄ ፍጠርለት። አለማግባትሽ ካስጨነቀሽ ምናልባት አሁን 35 ዓመት 36 ዓመት ከሆንሽ ይሄን መፍትሄ ፍጠሪለት። ምናልባት አንቺና ወንዶቹ መካከል የሆነ ክፍተት አለ። ወይ መልክ ትመርጫለሽ፣ ወይ ሀብት ትመርጫለሽ፣ ወይ ቁመና ትመርጫለሽ፣ ወይ ደግሞ ቁንጅና ትመርጫለሽ። ወይ ነገር የምታዩ ነገር አለ። ይሄን መፍትሄ ፍጠሪለት። የሚያስጨንቃችሁ ነገር ካለ እንደዚህ አይነት ይሄ የሚያስፈራችሁን በምክንያት የምትፈሩበትን ይሄ በምክንያት መፍትሄ ፍጠሩለት። መፍትሄ ከፈጠርክለት ያን ነገር መፍታት ትችላለህ። ገንዘብ ያስጨንቃል፣ ወራዊ ገቢ የበቃ አይደለም። ይሄ ፍርሃት ፈጥሮብሃል። ፍራቻው ሲደጋገም ደግሞ ወደ ጭንቀት ይመጣል። ወደዛ ደረጃ እንዳይደርስ የምትፈልግ ከሆነ መፍትሄ ፍጠርለት።
ዋይናት ለምን አሰራ 8 ሰዓት 9 ሰዓት 10 ሰዓት ለምን አሰራ 12 ሰዓት 13 ሰዓት 14 ሰዓት ለምን አሰራ? ውጭ ሀገር ሲሄድ ለምን ይመስላል ሰው የሚሰራው እዚህ ሀገር ውስጥ መስራት ስለማይፈልጉ ለምን ይመስላል? እውነት እዚህ ሀገር ስራ ስለሌለ ብቻ ነው? እውነት እዚህ ሀገር ሰርቶ ስለማይለወጥ ሰው ብቻ ነው? ከየት ያመጣል? ሁሉም ሰው ሰርቆ ነው? ሁሉም ሰው ዘርፎ ነው? ሁሉም ሰው ወርሶ ነው? ብለው እኮ ጠዋትና ማታ እየተጋጋጡ እየሰሩ እየወጡ እየገቡ ህይወታቸውን ለመቀየር የሚታገሉ ሰዎች አሉ። ስለዚህ ይሄ በመሸሽ ብቻ ሳይሆን አንደኛውን መፍትሄ በመፍጠር መፍትሄ ማለት ለምሳሌ አንተና እሷ መግባባት ከቻላችሁ ተግባቡ። መግባባት ማትችል ከሆነ ደግሞ መግባባት እንድትችሉ አድርገ ስራ። ያንንም ማትችል ከሆነ ደግሞ ሌላ መፍትሄ ፍጠር። የማትሆን መስሎ ከታየ ወይ ደግሞ የማይሆንሽ መስሎ ከታየሽ ይሄ በመሸሽ በማምለጥ ሳይሆን አንዳንድ ቦታ ላይ መፍትሄ በመፍጠር ነው። መፍትሄ በመፍጠር ማለት ለዛ ላስጨነቀሽ ነገር ወይ ደግሞ ለሚያስፈራሽ ነገር መፍትሄ መፍጠር። ሌላኛው እንግዲህ መፍትሄ ማትፈጥርበት ቦታ ለምሳሌ ከሚያስፈራ ነገር በመፍራት እንደ መኪና አደጋ ሊሆን ይችላል። እኔ አሁን ዜብራ ላይ መኪና ከዛ በስፒድ እየመጣ ነው ዜብራ ነው ብሎ ደረታቸውን ነፍቶ የሚሻገሩ ሰዎች አውቃለሁ። እኔ የሀገርም ሰው ሲገጭ አይቻለሁ። በቃ ወደ ቦሌ በመሄድ መንገድ ላይ በቃ ስልክ ይዛ መኪና ከዛ በስፒድ በ60 እና 80 መኪና ጀልጦ በ120 የሚነዳም አለ። በዚህ መንገድ ላይ እንግዲህ በ120 መኪና እየተነዳ እየመጣ ስልክ ይዛ አሸጋገሯ ላውም እኮ ወደ መኪናው ዞሮ ቢሆን ያስኬዳል እኮ ወይ ለመቆም ፊቷን ወደዚያ ዞራ መኪና በዚህ እኔ በጣም ያስደነግጠኝ ሰው አለ። እስቲል እኮ እኔ አንዳንድ ጊዜ የሚገርመኝ ዜብራ ላይ ሰው መቆም አይፈልግም። መኪና ሲስተም ይሄ የቆመ መኪና ማርሽ ላይ ዘሎበት እኮ ሰው ገሎ ያያቃል። ዜብራ ላይም እኮ ደፋር የምትሆንበት አይደለም። መኪና ከሰውየው ቁጥጥር ይሄ ሲስተም መቆጣጠር የሚችለው ብቻ አንዳንዱ መቆጣጠር የማይችለው አይደል። ፍሬድ ረገጥኩ ብሎ እኮ ነዳጅ ረግጦ ሰው ገሎ ያያቃል። እና እነዚህ በመፍራት የምታሸንፋቸው እዚህ ቦታ ላይ ደፋሩን ተጋፈጦ በታሪክ አይባልም። ፕሊስ መኪና ክፍለ ሀገር የምትነዱ ሰዎች ደፋር ሆንዱን ብለ መኪና ክፍለ ሀገር የሚነዳን ሰው በ160 በ180 እንዲሁን ደፋሩን ብለ ያልከው ሰውየውን ልትገለው ካልሆነ በስተቀር ፍራቻውን አታስወግድለት። ፍራቻቸውን ለማስወግድ ደግሞ መፍራት ያለበት ቦታ ላይ መፍራት። እግረኛ መንገድ ላይ የምትሄድ ከሆነ ተጠንቀቀ። እግረኛ ስለሆነ አይደለም እግረኛ ድረስ እኔ የዛሬ ስንት ዓመት በአይኑ ትልቅ ሰው ናቸው። አሁን በህይወት ይኑራ አላውቅም። ወደ ጎሮ እየሄድኩኝ እኔ እግረኛ መንገድ ላይ ነው እየሄድኩ። ለምን ድንጋይ መንገድ ዘግቶ ድንጋዩን ከመንገድ ላይ አውጥቼ መኪና ዳር ላይ ነበርና እዛ እግረኛው ላይም የሆነ ድንጋይ ነበር። ያንን ድንጋይ ዳር አስይዤ ቤት በክቶ ቮልስ መኪና ድሮዋ መኪና ነችና እግረኛ መንገድ ላይ መጥቶ እንትን አለኝ። እኔ ፍሬንድ ሲሰማ ወደፊት ዘለል ወደፊትማ ባልዘል ገሎኝ ነበር። በጣም የገረመኝ ምን እንደሆነ ታውቃላችሁ? የሚነዳው ሰውዬ መነጽር ረስቶ አይኑ በደንብ አይ የዛሬ 7 ዓመት ነው ምናምን አይኑ ማያይ ሰው መኪና መንገድ እየነዳ ማለት ነው። በተለይ አሁንም እኔ የመነጽር ችግር ያለባት በቅርብ ሰው ገይታ ይቻላል። ይሄንን ማስተካከል የባለቤቷ ነው። እንደዚህ አይነትን ሰው ፍራ። ሰው እያየ አያይም። በተለይ በዚህ ዘመን እያየ ሰው ላያይ ይችላል። ሹፌር ነው መኪና እየነዳ ነው እያየ አያይም። ስለዚህ አንዳንድ ቦታ ላይ መፍራት ይጠቅማል። ስለዚህ ፍራቻን ማስወገድ ከፈለጋችሁ አንዳንድ ቦታ መፍራት፣ አንዳንድ ቦታ ለፍራቻው መፍትሄ መፍጠር፣ አንዳንድ ቦታ ላይ ደግሞ ፍራቻውን በመጋፈጥ። ለምሳሌ ጨለማ የሚያስፈራቸው ሰዎች አሉ። ለምን? ጨለማን ስላለመዱ። ፊቴን ስታጠብ አንድ ሴት ፊቴን ስታጠብ ከኋላ የሆነ ነገር መጥቶ የሚይዘኝ ሰው ይመስለኛል፣ በጣም ፈራለሁ። ሳሙና ፊቴን መዝቼ ትንሽ ሰከንድ መቆየት አልችልም አለች። እቺ ሴት በጣም የሆረር ፊልም ሴጣን በአካል ታየ እንዲህ መጥፎ የሚያስፈራሩ ነገሮች የምታይ ሴት ናት። እንደዚህ አይነት ሴት ሆና እንግዲህ አለመፍራት አትችልም። ጨለማን በተለይ ያለመዱ ሰዎች ስለሆነ ጨለማን ልንፈራ እንችላለን። እስክንለምደው ግን ቀስ እያለ መጋፈጥ ቀስ እያለ ከኋላ የሆነ ሰው አለ ብለህ ታስባለህ። ዞር ስትል ምንም የለም። እንደዛ አድርገህ ይሄ ከላይ አመለካከት ነው። ይሄ ከኋላ አለ ብለህ አይምሮ ያስባል። ያ ሐሳብ ወይ አመለካከት ያነ ፍርሃት ይፈጥርባል። ፍርሃቱ ከቆየ ደግሞ ጭንቀት ይፈጥርባል። ስለዚህ በሶስት መንገድ ተጋፈጧቸው። ፍራቻውን በመጋፈጥ መፍትሄ በመፍጠር እውነትም ደግሞ በመፍራት። የእውነት ፍራቻ ሁሉም ቦታ ላይ ደፋር ከሆንክ አንተ ፍራቻን አታስወግድም። መፍራት ያለበት ቦታ ላይ ፍራ፣ ደፋር መሆን ያለበት ቦታ ላይ ደፋር ሁን። መፍትሄ መፍጠር ያለበት ቦታ ላይ ገንዘብ ኢኮኖሚካሊ የወረድክ ከሆነ ለዛ ነገር መፍትሄ ፍጠር። እንደዛ ስትል ፍራቻውን ታስወግዳለህ። መድረክ ሰው ፊት ለፊት መቆም ትፈራለህ። ለምንድን ነው የምትፈራው? ለዛ መፍትሄ ፍጠርለት። ተለማመደው። ልጆች ፊት ለፊት፣ ቤተሰብ ፊት ለፊት፣ ጓደኛ ፊት ለፊት፣ ቀበሌ፣ ትንሽ ቦታ፣ ትንሽ ሰው በቃ ተለማመደው። ከዛ በኋላ እያስወገድሽው ትሄጃለሽ። መከዳት የሚፈሩ ሴቶች አሉ። መከዳት የሚፈሩ ወንዶች አሉ። ለምንድን ነው የምትፈሪው? መከዳት የሚያስፈራሽን ያህል መክዳትን ትፈሪያለሽ? ሌላ ተጨማሪ ሰው ስለማይወድሽ ነው ወይስ ያቺ እዛ መካከል ያለችዋን ህመሟን ስለማትፈልጊያት ነው?
መከዳት የሚፈሩ ሰዎች አሉ። አለመወደድ ስሜት የሚሰማቸው ሰዎች አሉ። ይሄ ግልጽ ሲነገራቸው አንተ ልክ አይደለህም መባልን የማይፈልጉ ሰዎች ለምን አልለመዱትማ? የማያውቁት ነገር ያስፈራል አንዳንድ ቦታ ላይ። ይሄን እንግዲህ በአንድ ፓርት የምንጨርሰው ሐሳብ አይደለም። የእውነት ፍራቻን ማስወገድ የምትፈልጉ ከሆላችሁ ለ3 ክፈሉ። ተፈጥሯዊ ፍራቻዎች አሉ። እንደ ሞት ያኑ፣ እንደ መሬት መንቀጥቀጥ፣ እንደ ጦርነት፣ እንደ መብረቅ ያስፈራሉ። ቀኑ ቢጨልም አያስፈራም? ያስፈራል። ብርሃን ከምድር ላይ ቢጠፋ ይሄ ተፈጥሯዊ አያስፈራም? ያስፈራል እንጂ። ሞቼ ምን ሆናለሁ? ሃይማኖቴ ልክ ነው ወይ? እኔ ማምነው ልክ ነው ወይ? በዓለማችን በቢሊየን የሚቆጠሩ ሰዎች የሆነ ነገር ያምናሉ። እኔ ማምነው ልክ ነው ወይ? ነገ ነፍሴ ሲኦል ነው ገነት ነው የምትገባው? ይሄ ጤናማ ነው? ጤናማ ፍራቻ ነው። ለዛ ደግሞ ቁጭ ብለ እያጸና መልስ መስጠት የትኛው ነው ልክ የትኛው ነው ልክ ያለ ነው። ስለዚህ በደመ ነፍስ ገና ከሞት በኋላ ስላለው ደፋር ልሁን ብለ በታሪክ አትል። የሚያስፈሩ ተፈጥሯዊ ነገሮች አሉ። እነሱን ደግሞ በተለይ አንዳንድ ጊዜ እንግዲህ መንፈሳዊ ነገር ትንሽ እንትን እንደምልሰው እኔም የሆነ ነገር ልክስ ነገራችሁ በተለይ ኃጢአት ያስፈራል። ልክ ኃጢአት ስትሰራ ይሄ መንፈስ መታወክ፣ መፍራት፣ መጨነቅ ተጀመራል። ስትዘምት፣ ስትዋሽ፣ ስትሰርቅ፣ ስታመነዝር፣ በሐሰት ስትመሰክር፣ ከእግዚአብሔር አሰራር ስትወጣ የሚያስፈራ የሰይጣን መንፈስ ወደ አንተ ይመጣል። ከዛ የተነሳ የማያስፈራው ሁሉ ያስፈራል። ከእግዚአብሔር እቅፍ ስለተለየ የሆነ እቅፍ ላይ ነው ያለው። ከዛ የተነሳ የፍርሃት መንፈስ ሊኖር ይችላል። አዎ የፍርሃት መንፈስ። ኃጢአት በራሱ ያስፈራል። ኃጢአት ሰርተ እስኪ መኪና የምትነዱ ሰዎች ንስሐ ገብተ ንስሐን ከጨረስክ በኋላ መንገድ እየነዳ ሄደ ብትሞት በዛች ሰከንድ ምንም አይመስል። በቃ ይሄ መረጋጋት ይሰማሃል። አለበለዚያ ፍርሃት በውቻ ኃጢአተኛ ሰው ስለሆንክ በመኪና አደጋስ በሞት ሹፌሮች ይገጥሙኛል በመኪና አደጋስ በሞት ብዬ ፈራለሁ። ንስሐ ገብቼ ንጹህ ሰውን በቃ መንገድ ላይ ምንም አያስጨንቅ በሞትም ጉዳይ አይደለም እና በቃ እንደሚጠብቀኝ በሰላም እንደምገባ አምናለሁ። በጣም የሚጨነቀው መቼ እንደሆነ ታውቃለህ? በቃ ኃጢአተኛ ዝሙት ምናምን ላይ ያለው በቃ ይጨነቃሉ ይላሉ። ኃጢአት ራሱ ያስፈራል፣ ያስጨንቃል። ፍራቻ አለ 3። አንዳንዶቹ በምክንያት፣ አንዳንዱ ኢምክንያት፣ አንዳንዱ ኢምክንያታዊ የሆነ ፍርሃት፣ አንዳንዱ በምክንያት፣ አንዳንዱ ያለ ምክንያት፣ አንዳንዱ ደግሞ ተፈጥሯዊ የሆነ፣ አንዳንዱን ራሱ በመፍራት፣ አንዳንዱን መፍትሄ በመፍጠር፣ አንዳንዱ ደግሞ ኖርማል ፍራቻ ሆኖ የሚቀጥሉ ስለሆኑ እነሱን ከእግዚአብሔር ጋር አንድ በመሆን ከዛ በኋላ ያለውን በተስፋና በእምነት መፍራት ደግሞ ስታቆም ማመን ትጀምራለህ። ማመን ስትጀምር ፍራቻ ካንተ ይወገድ። ለምን? ማመን የሚጀምሩ በእግዚአብሔር ስለሆነ። ስለዚህ ምናልባት በእንደዚህ አይነት ጉዳይ ላይ የተወሰነ አንድ ቪዲዮ ለመጨመር ሞክራለሁ። ፍራቻ ማስወገድ ከፈለጋችሁ እነዚህ ነገሮች ተጠቀሙባቸው። እመኑኝ የሚገርም መፍትሄ ታገኙበታላችሁ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ፍለፊታችን ካለ ከየካቲት 1 እስከ የካቲት 30 በኦንላይን በስልክ በአካል ስልጠናን ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በቂ እውቀት ማግኘት ከፈለጋችሁ፣ በቤታችሁ ያለን አለመግባባት ማስወገድ ከፈለጋችሁ የኦንላይን ስልጠና ተዘጋጅቶላችኋል። ይህ ስልጠና እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። ስለ ፍቅር ሕይወትና ስለ ትዳር ሕይወት በቂ እውቀት ማግኘት ከፈለጋችሁ ደግሞ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍን ማንበብ ትችላላችሁ። አመሰግናለሁ።